ሰላም ጋይስ ዛሬ በዚህ ቪዲዮ ላይ ደግሞ ጃቫስክሪፕት ላይ እንዴት ቫሪያብሎችን ኢኒሻላይዝ እንደምናደርግ እናያለን። ላስት ቪዲዮ ላይ በትንሹም ቢሆን አይተናል። አሁን ደግሞ ብሪፍሊ የምናይ ይሆናል ማለት ነው። ከዚህ በፊት ፓርት 1 እስከ ፓርት 4 ካላያችሁ ገብታችሁ ቼክ አድርጉት። እዛ ላይ ብሪፍሊ ከዚህ በፊት ያሉ ፖይንቶችን ሜንሽን አድርጌያቸው ነበር። እንደምታዩት እዚህ ጋር ሶስት ቫሪያብሎችን ዲክላር አድርጌያለሁ። ቫሪያብል ኤ ቫሪያብል ቢ እንዲሁም ደግሞ ቫሪያብል ሲ የሚባሉ ሶስት ቫሪያብሎችን ዲክላር አድርጌያለሁ። ከታች ደግሞ ሶስት እነዚህ ዲክላር ያደረኩባቸው ቫሪያብሎች ላይ ሰም አዲሽን ኦፕሬሽን ፐርፎርም አድርጌያለሁ ማለት ነው። ሶ እንዴት ነው ቫሪያብል ኢኒሻላይዝ የምናደርገው? ለምሳሌ እዚህ ጋር ዲፋይን ሳደርግ ምን እያልኩኝ ነው? ቫሪያብል የሚባል ኤ የሚባል ቫሪያብል ዲክላር እያደረኩኝ ነው ማለት ነው። ስለዚህ ይሄ ሶስት ላይን ኦፍ ኮድ ወይም ደግሞ እነዚህ ሶስት ኮዶች የዲክላሬሽን ምልክትን ዲፒክት ያደርጋሉ ወይም ሪፕሬዘንት ያደርጋሉ ማለት ነው። ነገር ግን ቫልዩአቸው አንዲፋይን ነው። ምክንያቱም ቫልዩ አሳይን ስላላደረግናቸው ዴታ ታይፓቸው ከረንትሊ አንዲፋይን ነው ማለት ነው። ስለዚህ ቫልዩ አሳይን ለማድረግ ከፈለግን ኢኳል ሳይንን ወይም ደግሞ አሳይንመንት ኦፕሬተርን ተጠቅመን አሳይን ማድረግ እንችላለን። ለምሳሌ ለኤ 4 ለቢ ምን አሳይን ማድረግ እንችላለን? ሌላ ኢንቲጀር 6 ለሲ ደግሞ ሌላ ዳታ ታይፕ አሳይን ማድረግ እንችላለን። ሌትስ ሴይ ማይ ኔም ኢዝ ብዬ አሳይን ማድረግ ይችላል ማለት ነው። ስለዚህ ይሄንን በመጠቀም በቀላሉ ቫሪያብሎችን አሳይን ማድረግ ወይም ደግሞ ኢኒሻላይዝ ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት ኤ ኢኳልስ ኤ + 5 ብያለሁ። ስለዚህ ነው የአዲሱ የኤ ቫልዩ ማን ነው የሚሆነው? ፕሪቪየስሊ 4 ነበረ። እዚህ ጋር ኤ + 5ን ለኤ አሳይን አድርጌያለሁ። ምን ማለት ነው? ኤ ቫልዩ እዚህ ጋር ኦሬዲ ዲፋይን አድርገናል 4 ነው። 4 + 5 9 ይሆናል ማለት ነው። ስለዚህ የኤ ቫልዩ 9 ይሆናል ማለት ነው። ይሄንን በቀላሉ ኮንሶል ላይ በቀላሉ ማየት እንችላለን ማለት ነው። console.log ላይ ላስት ቪዲዮ ላይ ይሄ ኮንሶል የምንለው ኢንስትራክሽን ቫልዩ ዲስፕሌይ ለማድረግ ኮንሶል ላይ ዲስፕሌይ ለማድረግ የምንጠቀመው ነው። ስለዚህ ረን ካረኩት ምንድነው ዲስፕሌይ የሚሆነው? የኤ ቫልዩ 9 ዲስፕሌይ ይደረጋል ማለት ነው። ይሄንኑ አፕላይ ማድረግ እንችላለን። b = b + 4 ካልኩኝ በቀላሉ ሪዛልቱን ማግኘት ይችላል። ኮሜንት ሴክሽን ላይ ጻፉልኝ እስቲ ምን እንደሚሆን ሪዛልታችሁ ራሳችሁን ቴስት ለማድረግ console.log ቢን ዲስፕሌይ ሳደርግ previous value of b 6 ነበረ። so 6 + 4 it will be 10 ይሆናል ማለት ነው። ስለዚህ ረን ባረገው ይሄንን ኮድ 10 ዲስፕሌይ ያደርግልኛል ማለት ነው። ላስትሊ I mean 10 ነው እዚህ ጋር ዲስፕሌይ ያደረኩት ሶሪ ቢን ረን ካረኩኝ እንደምታዩት 10 ነው ዲስፕሌይ የሚደረገው ማለት ነው። ሲሚላርሊ ሲንም ዲስፕሌይ ካረኩኝ ሁለቱን ቴክስቶች ምን ያደርጋቸዋል? ኮንካቲኔት ያደርጋቸዋል ማለት ነው። ፕላስ አይከኑ ኮንካቲኔት ያደርጋቸዋል። ስለዚህ console.log ሲን ዲስፕሌይ እንዳደረግ ከፈለኩኝ ረን የምትለውን ክሊክ ካረኩኝ እንደምታዩት እዚህ ጋር my name is ቢኒያ የሚለውን ሪዛልት ዲስፕሌይ ያደርጋል ማለት ነው። ስለዚህ ከዚህ በፊት የነበረውን ቫልዩ ከአዲሱ ጋር ኮንካቲኔት አድርግቶ ቴክስቱን ዲስፕሌይ ያደርግልኛል ማለት ነው። ስለዚህ በቀላሉ ቫሪያብሎችን በዚህ መልኩ ኢኒሻላይዝ ማድረግ ትችላላችሁ። እንዲሁም ደግሞ ቫልዩአቸውን ማኒፑሌት የተለያዩ ኦፕሬተሮችን በመጠቀም ቫልዩአቸውን ማኒፑሌት ማድረግ ትችላላችሁ ማለት ነው። አይ ሆፕ ዩ ኢንጆይ ኢት። ከዚህ በፊት ዳታ ታይፕ እንዲሁም ደግሞ ስለ ቫሪያብል ብሪፍሊ ላስት ቪዲዮ ላይ ገልጬ አብራርቼላችኋለሁ። ይሄዚህ ቪዲዮ ላይ ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። ኔክስት ቪዲዮ ላይ እስከምንገናኝ ለሁሉ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው